እውነት አንተ ጀነት መግባት የምትፈልግ ከሆነና አላህ የምትወድ ከሆነ ይህንን ነገር ታደርጋለህ? አንተ አላህ የምትወድ ከሆነና ጀነትን መግባት የምትፈልግ ከሆነ ነፍስህን መቃረን አለብህ። ነፍስህ በወንጀል ነው የምታዘህ። ነፍስህ አላህ በከለከለው ነገር ነው የምታዘህ። ሰላትህ ወቅቱን ጠብቀህ እንዳትሰግድ፣ ቁርአን እንዳትቀራ፣ ዘፈን እንድትሰማ፣ ሁሌ ስልክህ ላይ እንድትጠመድ፣ ያልተፈቀደችልህን ሴት እንድትመለከት ነው። በዚህ መልኩ ነው የምታዘህ። አንተስ በዚህ መልኩ ስታዘህ ትቃረናታለህ? ብትቃረናት ከሆነ ውጤቱ አላህ ይወድሃል፣ ጀነትም ያስገባሃል። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ወአማ መን ኻፈ መቃመ ረቢሂ በጌታውም ፊት መቆምን የፈራ ሰውማ ወነሀ ነፍሰ ዐኒል ሀዋ ነፍሱን ከዝንባሌዋ የከለከለ ምንድነው ውጤቱ? ውጤቱን ልብ ብለህ አድመጥ። ፈኢነል ጀነተ ሂየል መእዋ ጀነት እርሷ በእርግጥ መኖሪያው ናት አለ አላህ ሱብሓነሁ ወተዓላ። ሊሃዛ ኢዛ አረድተል ጀነ ጀነትን ከፈለክ የአላህን ውዴታ ከፈለክ ሁሌም ቢሆን ነፍስህን ተቃረን። ነፍስህ ሰላት ላይ መተኛትን ነው የምትመርጠው። አንተ ግን ብድግ ብለህ ተነስ፣ አስደንግጣት፣ ሸይጣንንም አስደንግጠው። ይህንን መልካም ስራ ትልቅ አጅር ይኖርሃል፣ በዱንያም በአኺራም አላህ ሱብሓነሁ ወተዓላ ያስደስትሃል።